ፍቅር እንደ አዲስ ጀመርኩኝ፣ ፍቅር እንደ አዲስ ሆንኩኝ፣ ፍቅር አዲስ ነው፣ ፍቅር አያልቅም፣ ፍቅር እንደዚህ ነው እያለች ሩታ ሀብቴ ከኤፍሬም ጋር ከአብርሃም ወንድም ጋር ቲክቶክ ላይ ቅውጥ እያረገችው እየጨፈረች ውጥር እያለች መታለች። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የዘህራ ግሮስ ቤተሰቦችዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ይሄ ቤት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ቤት ለመጫወት ለመሳቅ፣ ለመዝናናት ነው እንጂ ለመከፋት የለም እና ከዘረኝነት ከሃይማኖት የራቀ ቻናል ነው። ሰብስክራይብ እና ላይክ ማድረግ ሼር ማድረግ አትርሱ ውዶችዬ። አብርሃም ሄደም መጣም ለሩታ አይጠቅማትም። ነገር ግን ከኤፍሬም ጋር እየጨፈረች ቲክታክ ላይ እየጨፈረች መታለች። ይሄ ደግሞ አብዛኛው አበሻ በጣም ትኩረት አድርጎባት ከተለቀቀ 1 ሰዓት ራሱ አልሆነም። ነገር ግን በጣም አበሻ ውስጥ አንዴ አፍክ አታስገባ። አፍክ ከገባ አበሻ ውስጥ አደጋ ላይ ነክ፣ በእርግጥም አደጋ ላይ ነክ። አበሻ አንዴ ከፍ ካረገህ አደረገህ ነው፣ ዝቅ ካረገህ እንደዛው ዝቅ ነው የሚያረገህ ማለት ነው። የገረመኝ ነገር አሁን ከኤፍሬም ጋር የጨፈረችው አጨፋፈር ኦኬ፣ ከፍቅረኛ ጋር የሚጨፋፈር አጨፋፈር ነው የጨፈረችው፣ ችግር የለውም። ነገር ግን ሙዚቃው ራሱ ፍቅር እንደ አዲስ ጀመረኝ ወይም ፍቅር አያረጅም እንደማለት ነው። ነገር ግን እናንተ ከኤፍሬም ጋር ግንኙነት እንዳለ አድርጋችሁ የጻፋችሁት ጽሁፍ ወላሂ ወይ በፈጣሪ ስም እኔ አንዴ ሚዲያ ላይ አበሻ ውስጥ አለግባ፣ አንዴ ከገባችሁ እንደዛ ዝቅ ከፍ ነው የሚያረጋችሁ። የሚገርማችሁ ነገር ወላሂ ነው የምላችሁ፣ ቲክታክ ላይ ገብታችሁ በለቀቃችሁ ቪዲዮ፣ ሩታ በለቀቃችሁ ቪዲዮ ትኩር ብላችሁ አይታችሁት፣ ያ ቪዲዮ ደግሞ ኮሜንት ስር ገብታችሁ ካነበባችሁ ጭንቅላታችሁ ይለቀቃል ማለት ነው። በነገራችን ላይ ሩታ ከማንም ጋር መጨፈር፣ ከማንም ጋር መዝናናት፣ ከማንም ጋር መሄድ፣ ከማንም ጋር መኖር መብቷ ነው። ለምን አብርሃም ሄደ መጣ ምንም የሚጠቅማት ነገር የለም። አብርሃም መወሰን ያቃተው ልጅ ነው። አለቀ። በዚህ 4 ነጥብ ማለት ነው። የትላንትናው ቪዲዮ ራሱ አምናችሁበት ፈቅዳችሁ ያ ቪዲዮ ካያችሁት በእርግጠኝነት በዛ ወቅት መቀረር ያለበት ደግሞ ወይም መወሰን ያለባት ነገር መወሰን ትችላለች እሷ ማለት ነው። ነገር ግን አብርሃም ከሁለቱ ራሱ መርጦ ከሁለቱም ጋር መሆን አይፈልግም። ያ ስለሆነ አብርሃም ሄደ መጣ ቆየ ምንም አይጠቅማትም ለሩታ እና ደግሞ ሩታ ፈገግ እያለች እንደዚህ በፍቅር ከኤፍሬም ጋር ከባሏ ወንድም ጋር ነው እንጂ የጨፈረችው ይሄን አክል ካለጋ ወይም ደግሞ ከማታውቀው ሰው ጋር አይደለም። አሁን ምሳሌ እናንተ ትዳራችሁ ከተበላሽባችሁ ከማንም ጋር ብትሄድ፣ ከማንም ጋር ብትዝናና፣ ከማንም ጋር ብትጨፍ ማንም ግድ አይሰጠውም። ለምን በቃ የራሷን ህይወት እየኖረች ነው ማለት ነው ሩታ። እና በጣም የገረመኝ ነገር ብቻ እሷ ኤፍሬም ጋር ስለጨፈረች ሌላ ነገር ነው ያሰባችሁት እናንተ ማለት ነው። ምክንያቱም ሚዲያው ቲክታኩ ቅውጥ አድርጋችሁታል። እስኪ ገብታችሁ የለቀቀችውን ቪዲዮ ተመልከቱ። መጀመሪያ የጨፈረችው ማጨፋፈር እና ደግሞ ሙዚቃውም ተመልከቱ። እኔ ደግሞ በነገራችሁ ላይ የሙዚቃ አድናቂ ወይም የሙዚቃ አፍቃሪ አይደለሁም፣ አላዳምጥም። ነገር ግን ፍቅር ጀመረኝ፣ ፍቅር እንደ አዲስ ሆነልኝ እንደሚል ነገር ነው ማለት ነው። ሙሉ ገብታችሁ ካዳመጣችሁት እኔ ደግሞ ማደመጥም አልወድም። ይሄን የሚያከል ስላልሆንኩኝ ትርጉም ስለማይገባም እኔ የሙዚቃ ትርጉም ሊገባኝም አልፈልግም፣ አይገባኝም። ነገር ግን ፍቅር እንደ አዲስ የሚለው ነገር ነውና ከአብርሃም ጋር ነው ፍቅር እንደ አዲስ ያለችው እንጂ ከኤፍሬም ጋር አይመስለኝም። ማንኛውም ሰው ጋር ከማንም ጋር ስለጨፈርኩኝ ብቻ ፍቅር እንደ አዲስ ይጀምራታል ብዬ አልገምትም። እሷ ያለችው ወንድሟ የባለቤቷ ወንድምና እሷ በጣም ግንኙነት ስላላቸው በጣም ደስ የሚል ጓደኝነት ስላላቸው ጨፈረት እንጂ እናንተ ሌላ ነገር አስመስላችሁ የሄርሜላን ፎቶ የአብርሃም ፎቶ ከታች የምትዘቀዝቁት ወይ በፈጣሪ ስም። ለማንኛውም ቲክታክ ላይ ሩታ ቲክታክ ላይ ገብታችሁ ማየት ትችላላችሁ። ሩታ የለቀቀችው ነገር እዛው ላይ ያለላችሁ የኔ ፍቅሮች ገብታችሁ መመልከት ማየት ትችላላችሁ።